አለቃ ገብረሃናና አስቂኝ ቀልዶቻቸው። ምዕራፍ 2 ቀልድ በዛ ስደት ተከተለ። የካቲት 5 ቀን 1847 ዓመተ ምህረት ደጃች ካሳ ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው በጳጳሱ አቡነ ሰላማ ተቀቡ። አባ ገብረሃናንም ቤተ መንግሥት አገኟቸው። አፄ ቴዎድሮስ አባን በምሁርነታቸው ቢወዷቸውና ቢያከብሯቸውም ቀልዳቸውና ፌዘኝነታቸውን ይጠሉ ነበር። ዳሩ ግን ከልጅነት ጀምሮ እስከ ጎልማሳነት አብሮ ያደገ ልምድ ከተፈጥሮ ባሕሪ የበረታ ነውና አባ ገብረሃና ቀልዳቸውንና ምጸታቸውን ማቆም አልቻሉ። ለምሳሌ ብላታ አድጉ የተባለውን የቴዎድሮስ አሽከር ምንጊዜም የሚጠሩት ብላታ አህዩ እያሉ ነበር። ቴዎድሮስ ተው ገብረሃና ሰው እንዲያዘርጥጥ ብለው ቢመክሯቸውና ቢገስጿቸው አባቱ ያወጣለትን ስም ኋላ ምን ላደርግ አድግ ማለት በግዕዝ አህያ ማለት አይደለምን ብለው አሻፈረኝ አሉ። አንደዚህም ከታላላቅ መኳንንት ጋር ሲጫወቱ የሴት ነገር ተነሳና አባ ሆዬ አንድ ቀን ከመኝታዬ ሌሊት ተነስቼ በጨለማ እየዳበስኩ ገረድ ስፈልግ የቤት ምሰሶ አገኘኝና ግንባሬን አለኝ ብለው ዋሽተው ያስቋቸዋል። ይህኔ አንዱ መኮንን አባ ቆመጥ ይዘው እያወዛወዙ ቢሄዱ ኖሮ እኮ ምሰሶ አይመታውትም ነበር ብለው ቢስቁባቸው አጅሬ አብረው ስቀው ጌታዬም ለካ ይህን ያውቁ ኖሯል በማለት አሽሟጠጧቸው። እንደዚህ እያደረጉ መኳንንቱን ሁላ በየጊዜው ሲነድፉት ቴዎድሮስ በድርጊታቸው አዝነው ገብረሃና ፍትሐ ነገሥቱን ጻፍ፣ ፍርድም ስጥ፣ ገንዘብም ያውልህ፣ ቀልድህን ግን ተወኝ፣ ተው ተመከር ብለው ተግሳጽም ምክርም ለግሰው እንደ ቀድሞው አቤቶ ምኒልክ አጠገብ እየተቀመጡ ግብር መብላታቸውን ቀጠሉ። ቴዎድሮስም ኢትዮጵያን የማዋሃዱንና ሕዝብ የማሰልጠኑን ተግባር ገፉበት። ተክለ ጻዲቅ መኩሪያ ይህንኑ እንደሚከተለው መዝግበውታል። ሰው ሁሉ በዕለት ተግባሩና በደሞዙ እንዲያድር እንጂ ባሪያን መሸጥ ወይም መሸፈት እንዳይኖር፣ በጠቅላላው ገበሬም ወደ እርሻው፣ ነጋዴም ወደ ንግዱ፣ የቀረውም ሰው በየሥራው እንዲመለስ በአዋጅ አስታወቁ። በዚህ ጊዜ የቴዝባ አገር ሰዎች ቀርበው ጃንሆይ ሰውን ሁሉ በየሥራ ግባ ካሉት እኛም ከሌብነትና ከሽፍትነት በቀር ሌላ ሥራ የለንምና ይህንኑ ሥራችንን ይፍቀዱልን ሲሉ ጥቂት ሆነው አመለከቷቸው። እርሳቸውም እኔም ለራሴ ታማኝ ዘበኛ ለመቅጠር የምፈልገው እንደናንተ የዚህ ልምድ ያለውን ጠንካራ ሰው ነው። ይሁን እንጂ አሁን ያላችሁት ጥቂቶች ናችሁና ሌላ ባዕድ ሳትጨምሩ የዚህ ልማድ ያላቸውን ብቻ አጣርታችሁ ይዛችሁልኝ ነው ብለው አሰናበቷቸው። በዚህ ጊዜ መኳንንቱ እንደዚህ ያሉትን ሌቦች መግረፍ ነበር እንጂ ማሰናበት እንዴት ይገባል እያሉ ሲያስቡ በተባለው ቀን ሌቦቹ ተሰብስበው ከፊታቸው ቆሙ። አፄ ቴዎድሮስም እነሱ ብቻ መሆናቸውን ጠይቀው አዎን ጃንሆይ ብለው ከመለሱላቸው በኋላ በዙሪያቸው የቆሙትን ወታደሮች አዘው በጥይት አንድ ሳይቀር አስደበደቧቸው። ከዚያ ቀን አንስቶ በንጉሡ ፊት የሳቅና የቀልድ ንግግር በፍጹም ቀረ ይባላል። አባ ገብረሃና ግን ሰውን መተንኮሳቸውን አላቋረጡም ነበር። በተለይ ብላታ አድጉን ያይሉባቸው ስለነበር አድጉም አቤቱታቸውን ደጋግመው ማሰማት ቀጠሉ። ቴዎድሮስ እንዲያ ተወጥረው ሳለ የገብረሃና ጨዋታ ስላልጣማቸውም ቆይ ይህን ደብተራ ሰራለት የለ ብለው ጊዜ ሲጠብቁላቸው አባ እንደ ልማዳቸው ብላታ አህዩ ብለው ተሳደቡና ተከሰው ቀረቡ። ለምንድን ሰደብኸው ጃንሆይ? አህያ ሸራ አህያ እያልኩ ስጸልይ ሰምቶ ህን አጥብቆ አህያ ብሎ ሰደበኛል እንጂ እኔ ፈጽሞ አልሰደብኩትም። በሉ እንግዲህ ምላሱ ቀርቶ ታገሉና ወንዱ ይለይ። አፈሊቅ አክሊሉ ገብረ ኪሮስ እንደሚሉት በዚህም ትግል ያሸነፉት አባ ገብረሃና ነበሩ። ኤልሳቤጥ ገሰሰ ባቀረቡት ጥናት ላይ ግን በትግሉ ያሸነፉት ብላታ አድጉ ናቸው። እንደተሸነፉም አሁንስ ምን ይበጅህ ብለው ቴዎድሮስ ቢጠይቋቸው ታዲያ ይሄማ ድሮውንስ የአህያ ሥራ አይደለም በማለት መለሱ።
ንጉሡም ክፉኛ ተቆጡ። በአባ ገብረሐና አለመገራት ተስፋ የቆረጡት አፄ ቴዎድሮስ ከፊታቸው ይርቁላቸው ዘንድ አባን ትግራይ የሚገኘው የጨለቆት ሥላሴ አስተዳዳሪ አድርገው ሾሟቸው። ይሁንና አፄ ቴዎድሮስ በኃያሉ ክንዳቸው ያዳሸቋቸው መሳፍንትና ባላባቶች ማንሰራራት ጀመሩ። ንጉሡ ከእንግሊዝ መንግሥት ጋር የነበራቸው ግንኙነት መሻከርም ለአፈንጋጮች መጠናከር መልካም አጋጣሚ ሆነላቸው። በትግሬ ደጃች በዝብዝ ካሳ አፄ ዮሐንስ፣ በላስታ ዋክስዩም ጎበዜ አፄ ተክለ ጊዮርጊስ፣ በሸዋ ምኒልክና ሌሎችም ባላባቶች ቀሳውስቱና ሹማምንት ሁሉ ተነሱባቸው። አፄ ቴዎድሮስ የገነቡት ሁሉ እንደ እምቧይ ካብ ሲፈርስ ሲያዩም ክፉኛ ተበሳጩ። ብዙ የጭካኔ ተግባርም ፈጸሙ። በተለይ የካህናቱ መሰሪነት ስላበሳጫቸው ከአንዱ አገር ወደ አንዱ አገር ሲዘዋወሩ በከበሮ በጸናጽል ሊቀበላቸው የሚወጣውን ካህን ሁሉ እያስከበቡ በጥይት ያስደበድቡት ጀመር። ጳጳሱንም በግዞት ወደ መቅደላ ሰደዷቸው። መንግሥታቸውን ለመገልበጥ ካህናቱ መዶለታቸውን እንዳወቁም ይህ አረግራጊ አቴና ወጊ፣ ራሱን ታጣቂ፣ ወገቡን ሰባቂ እያሉ ካህናቱን በገሃድ ይዘልፉ ጀመር። ቴዎድሮስ እንዲገለበጡ ካሴሩት ቀንደኛ ካህናት አንዱ አባ ገብረሐና መሆናቸው እንደተደረሰበትም አባ ገብረሐና እንዲታሰሩ አዘዙ። ይህን የሰሙት ገብረሐና ሸሽተው ዘጌ ገዳም ተደበቁ። አባ ገብረሐና ዘጌ ገዳም 2 ዓመታት በስደት እንደተቀመጡ ይወሳል። በዚህ ቆይታቸው ወቅት ረሃብ ይገባና ይቸገራሉ። አንድ ቀን ለወስፋት ማስታገሻ የምትሆን ቁራሽ ዳቦ ከአገልጋያቸው ጋር ተካፍለው ከበሉ በኋላም ዲያቆኑ ተነስቶ ጌታዬ ስብሐት ልበል፣ ምስጋና ላቅርብ ቢላቸው ተው ልጄ ቀለዳችሁብኝ ብሎ ይቆጣል አሉት ይባላል። አንደዜ ደግሞ እዚያው ጎጃም እንዳሉ የንጉሥ ተክለ ሃይማኖት ወዳጅ ይሞታሉ። ከቅዳሴ ውጭ ዜማውና ለቅሶው ቀልጦ ሳለ አንዱ የአገሬው ተወላጅ አባን ዜማው እንዴት ነው ብሎ ቢጠይቃቸው ከአገራችሁ ደብተራስ የአገራችሁ አልቃሽ ትሻላለች ብለው መለሱለት። የረሃቡ ዘመን እንደተገባደደ አንዲት የጎጃም ሴት የቃና ዘገሊላን በዓል ምክንያት በማድረግ ጠበል ጠዲቅ እንዲቀምሱ ትጠራቸዋለች። አባ ገብረሐና ጥሪውን አክብረው እንደደረሱ ሴትየይቱ ጠላውን እየቀዳችላቸው አባቴ የችኮላ ሥራ ሆኖ ጠላው ቀጠን ብሏል ብትላቸው ሃያ አካላቴ የምናከብረው እዚህ የውሃ በዓል አይደል አሏት ይባላል። አባ ገብረሐና ይህን በሚፈጽሙበት ጊዜ አፄ ቴዎድሮስ አፈንጋጭ ባላባትና መሳፍንትን ለማስገበር ይሯሯጡ ነበር። ዳሩ ግን ኢትዮጵያን አዋህደው ታፍራና ተከብራ የምትኖር አገር ለማድረግ ያደርጉ የነበሩትን ተጋድሎ ሕዝቡ ስላልተገነዘበላቸው ከየአካባቢው መኳንንት ጋር በማበር አበሳጫቸው። በዚህም የተነሳ ብዙ ነፍስ አጠፉ። ይህኔ ወንድሟና አባቷ የተሰቀለባት አንዲት ሴት የፈለጉትን ያድርጉኝ ብላ አንድ እግር በርበሬ መንቀላቅቷችሁ አንድ ዶ ለብልቦ አቃጥሎ ይፍጃችሁ፣ ሺህ ፈረስ ከኋላው ሺህ ፈረስ ከፊቱ፣ ሺህ ብረት ከኋላ ሺህ ብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ፣ ይህንን ሲሰማ ያጎራል አመሉ፣ ማናትም ቢላችሁ ምን ትዋምናት በሉ ስትል ገጠመች። የእንግሊዝ መንግሥት የሕዝቡን መበታተን እንዳወቀ ቴዎድሮስን እንዲይዙ ወታደሮቹን ላከ። መኳንንቱ ባላባቱና አብዛኛው ሕዝብ የንጉሡን ክፉ ይመኝ ስለነበረም ያላንዳች ተቃውሞ ጠላትን ቴዎድሮስ ወደ ነበሩበት መራ። ንጉሡም ከፉላ ተነስተው የተረፋቸውን ጥቂት ወታደር አስከትለው መቅደላ ምሽግ ገብተው በመድፍና በጥይት ከእንግሊዞች ጋር ጦርነት ገጠሙ። በዚሁ ጦርነት ከእንግሊዝ የጦር ሰፈር የተተኮሰ የመድፍ ጥይት የነበሩበትን መዝጊያ ሰብሮ ጣለው። እንግሊዞች ይዘውት የነበረው መድፍና መትረየስ አዲስ የመጣ ስለሆነ የመድፉ ጥይት ተተኩሶ መሬት ካረፈ በኋላ እንደገና እየፈነዳ የመጣውን ያህል ደግሞ እየሄደ ጠላትን የሚጎዳ ነበር ይባላል። ቴዎድሮስ ባላቸው ኃይል ተዋግተው ድል ስለሆኑ
ወታደሮቻቸውን ስመው እንግሊዞች ለመማረክ ታችኛውን በር ሰብረው እየተጋፉ ሲገቡ ንጉሡ ወደ ላይኛው በር አልፈው በገዛ ሽጉጣቸው ራሳቸውን ገደሉ። እንግሊዞችም እስረኞቻቸውን አስፈትተውና ያገኙትን ሁሉ ዘርፈው ወደ አገራቸው ተመለሱ። ሴረኛው ደብተራ ገብረሐናም ነፃ ወጡ። ከዚያ አዋቂ ሰው ወድቆ አይወድቅምና ልባቸው እንደፈቀደ ለመኳንንቱ እያደሩ ሲያገለግሉ ቆዩ። በ1864 ዓመተ ምህረት ግን ደጃች በዝበዝ ካሳ መሳፍንቱን ሁሉ አስገብረው ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው እንደተቀቡ አባ ገብረሐና ከጎንደር ሊቃውንት ጋር ወደ ትግራይ ሄዱ። አካሄዳቸውም ንጉሡን እንኳን ዘመኑን ለወጠሎ ለማለት ነበር። ታዲያ መስከረም 10 ቀን ሲወርድ ሲዋረድ በመጣው የኦርቶዶክስ ሃይማኖት ተከታዮች እምነት መሠረት የአፄ መስቀል ምራት ነውና ይህንኑ በዓል ለማክበር ንጉሡ ባሉበት ከያገሩ የመጡት ሊቃውንት ተሰበሰቡ። የአክሱም ሊቃውንት ምራቱን ለጎንደሮች እንስጥ የሚል ሐሳብ አቀረቡ። ይህን የላስታው የድጓ መምህር የኔታ ጌጡ እኔ ሳለው አይመሩም ብለው ተነሱ። ከዚያም የላስታዎች አፈ ጉባኤ መምህር ጌጡ የጎንደሮች አፈ ጉባኤ አባ ገብረሐና ሆነው ሙግት ገጠሙ። ተጠየቅ ገብረሐና፣ ልጠየቅ? እኔ ሥርወ መንግሥት መሆኔን አታውቅም? በጊዜው ሥልጣን ወደ ላስታ የሄደው በንጥቂያ ነው የሚለው ትውስ ያላቸው አባ ሆዬ እኔ ገብረሐና ጽድቅ የላሊበላ ዕድሜ ማቱሳላ ሲሉ ሰማለሁ እንጂ ያንተን ሥርወ መንግሥትነት አላውቅም አሏቸው። አፄ ዮሐንስ ይችን ሲሰሙ ጽቦ ነው ገብረሐና ጎንደር ይምራ ብለው ፈረዱላቸው ይባላል። አንዴም ልክ እንደዚሁ በዮሐንስ ዘመነ መንግሥት በአደባባይ ክርክር ይነሳል። ሁለት መርጌታዎች እኔ ሳለው አትመራም፣ የምራቱ ተራ የኔ ነው፣ ኧረ በአምላኩ እያሉ ሲጯጯሁ አፄ ዮሐንስ ይሰሙና እኔ እያለሁ በዮሐንስ አምላክ ትላላችሁ እንጂ እንዴት በአምላኩ ትላላችሁ ብለው ቢያፈጡባቸው አባ ገብረሐና ጃንሆይ ሌላም ነገር አይደለ፣ ሁለት ሰዎች በጩኸት ተጣልተውብን ነው በማለት ቁጣውን በፈገግታ ተኩት። የምራቱም ሥርዓት በአግባቡ ተፈጸመ። አፄ ዮሐንስ ከፖለቲከኛነት ይልቅ ወደ ሃይማኖተኛነት ያዘነበሉ መሪ ስለነበሩ የኢትዮጵያን ሃይማኖት አንድ ለማድረግ ሲሯሯጡ መጋቢት 2 ቀን 1881 ዓመተ ምህረት አለፉ። የዮሐንስም ውጥን እንደ ቴዎድሮስ መና ሆኖ ቀረ። አልቃሾችም አፄ ዮሐንስ ሞኝ ናቸው፣ እኛም ሁላችን ናቅናቸው፣ ንጉሥ ቢሏቸው በመሃሉ ወሰን ጠባቂ ልሆን አሉ። በደንብ ያመታረድ አዝኖ ዮሐንስ ደሙን አፈሰሰ እንደ ክርስቶስ። የጎንደር ሃይማኖት ቆማ ስታለቅስ አንገቱን ሰጠላት ዳግማዊ ዮሐንስ ብለው ሙሾ ደረደሩላቸው። አለቃ ገብረሐናና አስቂኝ ቀልዶቻቸው በአረፋይኔ ሀጎስ። ተራኪ ሄኖክ ዘርአብሩክ። ዌል አርት ሚዲያ ትረካ የተሰኘውን ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።